የዊንዶው ፕሮዳክት ኪያችን እንዴት አድርገን በቀላሉ አክቲቬት ማድረግ እንችላለን የሚለውን እናያለን። በመጀመሪያ ኪዋን እናዘጋጃለን። ኪ ወይንም ደግሞ አክቲቬሽን ኪ ወይ ፕሮዳክት ኪ ወይ ቱልኪት እሱን ካዘጋጀን በኋላ አንቲቫይረስ ኦፍ ማድረግ ነው። አንቲቫይረሳችንን ኦፍ እናደርገው ለምንድነው? ብሎክ እንዳያደርግብን እንደ ትሪት ስለሚቆጥራት ብሎክ እናደርጋለን። ሁሉንም ሪል ታይም ፕሮቴክሽን ላይ እንገባለን። ሁሉንም ኦፍ ካደረግን በኋላ ከዚህ እንወጣና ወደ ሴትአፓችን እንሄዳለን። ሴትአፓችንን እንከፍታታለን። ከዛ በኋላ ምን አለ እዚህ ጋር አክቲቬሽን ወይ ቱልኪት ምትላለች። እሷን ደብል ክሊክ አድርገን እንጭናታለን። እንደምታዩት አክቲቭ ዊንዶ እና አክቲቭ ኦፊስ ሚል አለ። ከሁለት አንዱ አክቲቭ ማድረግ እንችላለን። እዚህ ጋር እንደምታዩት ዊንዶ ላይ ካደረግን ዊንዶን አክቲቭ ያደርግልናል። ኦፊስ ላይ ካደረግን ኦፊስን አክቲቭ ስለሚያደርግልን ሁለቱንም እንደ አማራጭ መጠቀም እንችላለን። ሌላ ደግሞ ኪ አለ። እዚህ ከታች እንደምታዩት ኢንስታል GVL ኪ ሚል አለ። እሱ ጋር ሴሪያል ኪውን ታገኛላችሁ። ቀጥሎ ደግሞ ስኬጁል ምትለዋለች። በስኬጁል አክቲቬት ማድረግ ከፈለጋችሁ ፕሮግራም አድርጋችሁ ስኬጁል ማድረግ ትችላላችሁ። ስለዚህ ዊንዶዎችን በቀላሉ በዚህ መልኩ አክቲቬት ማድረግ እንችላለን። የትኛው ዊንዶ ከዊንዶ 7 አንስቶ እስከ ዊንዶ 11 12 እያልን ደስ ያለንን አክቲቭ ማድረግ እንችላለን። ሰርቨርም ሆነ ዊንዶ ተመሳሳይ የሆነ አክቲቬሽን ኪ ስለሆነ እቺን ኪ በመጠቀም አክቲቭ ማድረግ እንችላለን።